የተወለዳችሁበት ወር የፍቅር ግንኙነታችሁን ደካማ ጎን ይናገራል። ጥር ወር ላይ የተወለዱ ሰዎች በጣም ሲበዛ ግትር የሆኑ ሰዎች ናቸው። ፍቅራቸውን በቃላት መግለጽ ይከብዳቸዋል። እንዲሁም ደግሞ በራሳቸው መንገድ ብቻ ትክክል ነን ብለው ያስባሉ። የካቲት ወር ላይ ደግሞ የተወለዱ ሰዎች ቶሎ የመሰላቸት ባህሪ ያላቸው ሰዎች ናቸው። ፍቅራቸው ውስጥ አዲስ ነገር ከጠፋ እንዲሁም ደግሞ ድግግሞሽ ነገሮች ከበዛ የባህሪ የመቀዝቀዝ እንዲሁም ደግሞ የመሰልቸት አይነት ባህሪ ይታይባቸዋል። መጋቢት ወር ላይ የተወለዱ ሰዎች በጣም ቅናተኛና የመጠራጠር ባህሪ ያላቸው ሰዎች ናቸው። እንዲሁም ደግሞ በጣም ትኩረት ይፈልጋሉ። በጣም በጥቃቅን ነገሮች ይጠራጠራሉ። እንዲሁም ደግሞ የመቅናት ባህሪ ያላቸው ሰዎች ናቸው። ሚያዝያ ወር ላይ ደግሞ የተወለዱ ሰዎች ቁጣና የባለቤትነት ስሜት ወይም ደግሞ ማዘዝ ስሜት ያላቸው ሰዎች ናቸው። ፍቅረኛቸውን ለብቻ መቆጣጠርና በትንሽ ነገር የመቆጣት ዝንባሌ ያላቸው ሰዎች ናቸው። እንዲሁም ደግሞ ሰኔ ወር ላይ የተወለዱ ሰዎች በጣም ሲበዛ ሚስጥረኛ የሆኑ ሰዎች ናቸው። ስሜታቸውን በውስጣቸው በመደበቅ ፍቅረኛቸው ምን እያሰበ እንደሆነ ለማወቅ እስኪቸግራቸው ድረስ በጣም ሚስጥራዊ የሆኑ ሰዎች ናቸው ማለት ነው። ሐምሌ ወር ላይ የተወለዱ ሰዎች ቶሎ የማኩረፍ ባህሪ ያላቸው ሰዎች ናቸው። በትንሽ ነገር ይጎዳሉ። ልባቸው ከተሰበረ ደግሞ ቶሎ የሚመለሱ ሰዎች አይደሉም። ነሐሴ ወር ላይ የተወለዱ ሰዎች ደግሞ ትኩረት በጣም የሚፈልጉ ሰዎች ናቸው። ሁል ጊዜ እነሱ ብቻ ተወዳጅ እንዲሆን ይፈልጋሉ። ካልሆነ ደግሞ በጣም የሚቀየሙ ሰዎች ናቸው። እንዲሁም ደግሞ መስከረም ወር ላይ የተወለዱ ሰዎች በጣም ነቀፋ የሚያበዙ ሰዎች ናቸው። በፍቅረኛቸው ላይ ጥቃቅን ስህተቶችን በመፈለግ ይህንን አስተካክል፣ ያንን አስተካኪ፣ እንዲሁም ደግሞ ያንን አድርግ አታድርግ በሚል ጭቅጭቅ ውስጥ የሚበዛ በጣም ሲበዛ ነቀፋ የሚያበዙ ሰዎች ናቸው። እንዲሁም ደግሞ ጥቅምት ወር ላይ የተወለዱ ሰዎች ውሳኔ መወሰን የሚከብዳቸው ሰዎች ናቸው። በፍቅር ህይወታቸው ውስጥ ወሳኝ እርምጃ የሚባሉትን ለምሳሌ ትዳር፣ እንዲሁም ደግሞ ሌላ ነገሮችን መወሰን በጣም የሚከብዳቸው ሰዎች ናቸው። ህዳር ወር ላይ ደግሞ የተወለዱ ሰዎች ከመጠን በላይ ያለፈ ጥርጣሬ የሚጠራጠሩ ሰዎች ናቸው። የፍቅረኛቸውን እያንዳንዱን እንቅስቃሴ ማወቅ ይፈልጋሉ። እንዲሁም ደግሞ ጥርጣሬያቸው በጣም ሰላም የሚነሳ ሰዎች ናቸው። ታህሳስ ወር ላይ ደግሞ የተወለዱ ሰዎች ኃላፊነትን የሚሸሹ ሰዎች ናቸው፣ ወይም ደግሞ ኃላፊነትን የማይቀበሉ ሰዎች ናቸው። ፍቅረኛቸው ውስጥ ከባድ ውጥረትና ጭቅጭቅ ሲፈጠር ነገሮችን ጥሎ የመጥፋት ዝንባሌ ያላቸው ሰዎች ናቸው። እስቲ እናንተስ ከነዚህ ወር ውስጥ የትኛው ወር ነው የተወለዳችሁት? ከናንተ ጋር አብሮ ሄዷል? ኮሜንት ላይ ማስቀመጥ እንዳትረሱ። ቀጣይስ በምን ይሰራ? እንዲሁም ምስሉን ኮሜንት ላይ አስቀምጡልኝ። ስለራሳችሁ ማወቅ የምትፈልጉ ከሆነ ፎሎ ማድረግ እንዳይረሳ።